መመገብ እንዲሁ የሥጋ ፍላጎትን ማርካት ብቻ ሳይሆን ከዩኒቨርሱ ጋር የምንገናኝበትና በረከትን ወደ ሕይወታችን የምንጋብዝበት የተቀደሰ ድርጊት ነው። በጥንታዊ ጥበቦችና በመንፈሳዊ እሴቶች ዘንድ ምግብ የሕይወት ኃይል ተሸካሚ እንደመሆኑ የአመጋገብ ሥርዓታችን ከቁሳዊ ዓለም ባለፈ ከመንፈሳዊ ግዛት ጋር ቀጥተኛ ትስስር አለው። ሆኖም ግን የምንመገብበት ቦታና የምንመርጠው ሰዓት የሚጠበቀውን ሥርዓት ካልተከተለ ይኸው የሕይወት ምንጭ የሆነው ምግብ ለክፉ መናፍስት መግቢያ፣ ለክፉ የዓይን መጋለጫና ለሀብት መመናመን ምክንያት ሊሆን ይችላል። በዚህ ቪዲዮ በረከትን የሚሰርቁ የዕድል በርን የሚዘጉና ለኢነርጂ ጥቃት የሚያጋልጡ የተከለከሉ የመመገቢያ ጊዜና ቦታዎችን፣ የአመጋገብ ሁኔታዎችና ከጀርባቸው ያለውን ስውር መንፈሳዊ ምስጢር በጥልቀት እንቃኛለን። አብራችሁን ቆዩ። አንደኛ፣ በሰው ፊት መመገብ። በሰው ፊት መመገብ ለክፉ ዓይን ያጋልጣል የሚለው ሐሳብ በብዙ ባህሎች የሚታወቅና በሀገራችንም ቡዳ በመባል ይታወቃል። በምዕራባውያን ደግሞ ኢቭላይ ተብሎ የሚታወቅ ጥልቅ የኢነርጂ ሳይንስ ነው። በመንፈሳዊ ሳይንስ እይታ ዓይን ማያ ብቻ ሳይሆን ኢነርጂን ወደ ውጭ መርጫ ፕሮጀክተር ጭምር ነው። እኛ ሰዎች ትኩረታችንን በአንድ ነገር ላይ ስናደርግ ያ ትኩረት ልክ እንደ ሌዘር ጨረር የተሰበሰበ ኃይልን ወደምንመለከተው ነገር ይላካል። ምግብ ስትመገብ የሚያይ ሰው በዚያ ቅጽበት ኔጌቲቭ ኢነርጂ ያለው ስሜት፣ ቅናት፣ ምቀኝነት ወይም ከመጠን ያለፈ ጉጉት ይዞ ሲመለከት ያ ዝቅተኛ ኢነርጂ ወደ አንተ መንፈሳዊ መከላከል ይወነጨፋል። የአንተ መንፈሳዊ መከላከል ደካማ ከሆነ ፍርሃት፣ የበታችነት ስሜት ወይም በመንፈሳዊ ዓለም ዝግጅት ያነሰ ከሆነ የአያን ጨረር የአንተን የኃይል ጥበቃ ሰብሮ ይገባል። ኔጌቲቭ ኢነርጂ ያለው ሰው የአንተን ምግብ ከተመለከተ ከዓይኑ የሚወጣውን ንዝረት ወይም ጨረር ቫይብሬሽን በቀጥታ ምግቡ ላይ ያርፋል። በዚህም ለድንገተኛ ህመም፣ ለከፍተኛ ድካምና ህመም ይዳርጋል። ሰዎች በብዛት በሚንቀሳቀሱባቸው ሰዓታት፣ ለምሳሌ የገበያ ቦታዎች መመገብ አደገኛ ነው። ገበያ የብዙ ሺህ ሰዎች የተዘበራረቀ ኢነርጂ ያለበት ቦታ ነው። የጭንቀት፣ የፉክክር፣ የድህነት፣ የረሃብ ድባቦችና ኔጌቲቭ ኢነርጂ በአካባቢው ላይ ይኖራል። በመሆኑም ሰው የበዛባቸው የገበያ ቦታዎች አደባባይ መሃል መመገብ ያንን ሁሉ የተዘበራረቀ ንዝረት ወይም ኔጌቲቭ ኢነርጂ ወደ ውስጥ እንደማስገባት ይቆጠራል። በሰው ፊት መመገብና ምግብ ገዝተህ ሰው እያየህ ሳትሸፍነው ይዘህ መጓዝ ለክፉ ዓይን ያጋልጣል። አንድ ሰው በክፉ ምኞት፣ በረሃብ ወይም በቅናት ስሜት አንተ የምትበላውን ወይም ይዘህ የምትሄደውን ምግብ ካየ በምግብ ውስጥ ያለው የሕይወት ኃይል ወይም ላይፍ ፎርስ በዚያ ሰው አሉታዊ እይታ ይበከላል። ያ የመፈለግ ጉልበት በምግቡ ሞለኪውላር መዋቅር ላይ ተጽዕኖ ያሳርፋል። ይህ ምግብ ወደ ሰውነት ሲገባ ለድንገተኛ ህመም፣ ለሆድ ቁርጠት፣ ለከፍተኛ ድካምና ህመም ይዳርጋል። ምግቡ በጤናማ ሁኔታ ቢዘጋጅም ሳይፈጭ ይቀራል። የምትወደውን ምግብ በድንገት ልትጠላም ትችላለህ። ከበላ በኋላም ከባድ ድካም ሊሰማ፣ ኃይልን ልታጣ ትችላለህ። ሁለተኛ፣ በመንፈሳዊ ኤነርጂ አስተሳሰብና በብዙ ጥንታዊ ባህሎች ፀሐይ ስትጠልቅ ያሉት ሰዓታት ላይ ምግብ እንዳንመገብ ይከለክላሉ። እነዚህ ሰዓታት የብርሃንና የጨለማ መገናኛ በመሆናቸው የዩኒቨርሱ ኢነርጂ የተረጋጋ አይደለም። አየርም ሆነ ንዝረቱ ከፍና ዝቅ ይላል። በቁሳዊና በመንፈሳዊ ዓለም መካከል ያለው መጋረጃ ቀጭን ይሆናል። በሰውና በረቂቅ ፍጡራን መናፍስት መካከል ያለው ድንበር ይላላል። በዚህ ወቅት የሰው ልጅ መንፈሳዊ መከላከል አቅሙ አውራው ስለሚቀንስ ምግብ በሚመገብበት ሰዓት ክፉ መናፍስት በምግቡ አማካኝነት ወደ ሰውነቱ እንዲገቡ በር ይከፍትላቸዋል። በመንፈሳውያኑ ፀሐይ ከጠለቀች በኋላ ባሉት 2 ሰዓታት ውስጥ እንድንመገብ ይመክራሉ። በጣም ዘግይቶ ከምሽቱ 4 ሰዓት በኋላ መመገብም የምግብ መፈጨት ስርዓታችንን ያጠፈዋል። በእነዚህ ሰዓታት የሰውነት የምግብ መፍጨት በጣም ከባድ ነው። በዚህ ወቅት መመገብ ምግቡ ሳይፈጭ በሆድ ውስጥ እንዲቀመጥና ለበሽታ እንድንዳረግ ያደርገናል። ሶስተኛ፣ ምግብን በጨለማ መብላት። በሀገራችንም ሆነ በሌሎች ባህሎች ምግብን በጨለማ አትብላ፣ አብሮ የሚበላ ጋኔን ይኖራል የሚል ብሂል ሰምታችሁ ይሆናል። መናፍስት በምግብ ሽታና በሰውየው የፍላጎት ኢነርጂ ይሳባሉ። የምትመገበው በብርሃን ውስጥ ሲሆን የአንተ ንቃት ይገፋቸዋል። በጨለማ ግን በምግቡና በአንተ ኢነርጂ መስክ መካከል ሰርገው ይገባሉ። ብርሃን የንቃተ ህሊናና የጥበቃ ምልክት ነው። ጨለማ ደግሞ የኢነርጂ መገደብ ወይም መጥፎ ኢነርጂ የሚነክስበት የመናፍስት መደበቂያ ወይም ግዛት በመሆኑ በጨለማ ወይም ማንም በማያየው ገለልተኛ ቦታ መመገብ በብዙ መንፈሳዊ እውቀቶች ዘንድ እንደ አደገኛ ድርጊት፣ ለማይታዩ ባዕድ ነገሮች እንደ መጋለጥ ተደርጎ ይቆጠራል። የሰው ልጅ የኢነርጂ መከላከያ ጋሻው በብርሃን ውስጥ ጠንካራና ንቁ ነው። በጨለማ ውስጥ ግን
ስሜቶቻችን በተለይ የማየት ችሎታችን ስለሚገደቡ የሰውነታችን የደህንነት ንቃት ይቀንሳል። በዚህ ወቅት ቀልባችን መቀበል ላይ ትኩረት ስለሚያደርግ ማንኛውም በአካባቢው ያለ የወረደ መንፈስ ያለው ኢነርጂ በቀላሉ ወደኛ ሊሰርጽ ይችላል። ምግብ በውስጡ የያዘው የህይወት ኃይል በብርሃን ውስጥ ሲሆን ንጹህነቱ ይጠበቃል። በጨለማ ውስጥ ግን ይህ ኃይል ድንግዝግዝ ስለሚሆን ለሰውነታችን የሚሰጠው መንፈሳዊ ጥንካሬ አነስተኛ ነው። ሰው በጨለማ ወይም ጭር ያለ ቦታ ሲሆን ሳያውቀው መጠነኛ ስጋት ወይም ፍርሃት ሊሰማው ይችላል። ፍርሃት ደግሞ ዝቅተኛ ንዝረት ያላቸው መናፍስት የሚሳቡበት ዋነኛው ነገር ነው። በዚህ ስሜት ውስጥ ሆኖ መመገብም ጥቃቱን እጥፍ ያደርገዋል። አራተኛ፣ በመንፈሳዊ ዓለም ከምሽቱ 6 ሰዓት እኩለ ሌሊት እስከ ሌሊቱ 9 ሰዓት ያለው ጊዜ የጠንቋዮች ሰዓት ወይም የጨለማ ኃይሎች የሚበረቱበት ጊዜ ነው። ሌሊት መመገብ ኔጌቲቭ ኢነርጂ ወይም የድንዛዜና የጨለማ ኢነርጂን ይስባል። መናፍስት በዚህ ሰዓት የሚበላን ምግብ እንደ መስዋዕት ይቆጥሩታል። በተለይ ሳይጸልዩ በእኩለ ሌሊት መመገብ ከመናፍስት ጋር ቃል ኪዳን እንደመግባት ወይም እነሱን እንደመጋበዝ ይቆጠራል። ብሎም በዚህ ሰዓት የሚበላ ምግብ በቀጥታ ከንቃተ ህሊና ጋር ስለሚገናኝ መናፍስት በህልም ዓለም ውስጥ መጥፎ ምስሎችን እንዲሰርጹብን ምቹ ሁኔታዎችን ይፈጥርላቸዋል። አምስተኛ፣ ወደ ደቡብ ዞሮ መመገብ። ምግብ በምትመገብበት ወቅት የምትቀመጥበት አቅጣጫ በውስጥ ያለውን ኢነርጂ ይወስነዋል። በኢነርጂ ሳይንስ ሁሉም አቅጣጫዎች የራሳቸው ኃይል አላቸው። በኢነርጂ ሳይንስ ደቡብ አቅጣጫ የሞት መላእክት አቅጣጫ ተብሎ የሚወሰድ ነው። ወደ ደቡብ ዞሮ መመገብ ለጤና መታወክና ለኢነርጂ መሟጠጥ፣ ለበሽታ፣ ለሰውነት መዛባትና ለእንደዚህ አይነት ነገሮች ይዳርጋል ተብሎ ይታመናል። ምስራቅ የአማልክት አቅጣጫ ይባላል። ወደ ምስራቅ ዞሮ መመገብ የምግብ መፈጨትን ያፋጥናል፣ አእምሮን ያነቃቃል፣ እንዲሁም ረጅም ዕድሜን ይሰጣል። ለተማሪዎችና ለታመሙ ሰዎች በጣም ይመከራል። ወደ ሰሜን ዞሮ መመገብ የብልጽግናና የሀብት የገንዘብ እድልን ይከፍታል ተብሎ ይነገራል። በንግድ ወይም በሙያቸው ማደግ የሚፈልጉ ሰዎች በዚህ አቅጣጫ ቢመገቡ መልካም ነው። ስድስተኛ፣ አልጋ ላይ ሆኖ መመገብ በኢነርጂ ሳይንስ ትልቅ ስህተት ነው። እያንዳንዱ የቤት ውስጥ ክፍል የራሱ የሆነ ተግባርና ንዝረት አለው። መኝታ ቤት ለእረፍት፣ የምግብ ቤት ደግሞ ለኃይል ነው የተሰሩት። እነዚህን ሁለት ተቃራኒ ኃይሎች በአንድ ላይ መቀላቀል በሕይወት ውስጥ ዝብርቅርቅ ይፈጥራል። አልጋ ለመኝታ እንጂ ለምግብ አይደለም። ይህ ኃይል መዘበራረቅ ለድብቁ ሕሊና ውስጥ የስርዓት መጓደልን ይፈጥራል። ስርዓት የሌለው አእምሮ ደግሞ በገንዘብ አያያዝ ላይ ስህተት ይሰራል፣ አላስፈላጊ ወጪዎችን ያወጣል፣ ወይም የገቢ ዕድሎችን አርቆ ማየት ይሳነዋል። መኝታ ቤት መመገብ የገንዘብ እጥረትን ይጋብዛል፣ እንዲሁም ለከባድ ህልሞችና ለጭንቀት ይዳርጋል። በአስትሮሎጂ ትምህርት አልጋ ላይ መመገብ አሉታዊን የጨረቃ ሰሜናዊ ኃይል ወይም ራሁን እንደሚቀሰቅስ ይታመናል። ይህ ኃይል ደግሞ ግራ መጋባትና ድንገተኛ እንቅፋቶችን ይወክላል። አልጋ ላይ መመገብ ይህን ኃይል ስለሚያነሳሳ ያላሰብከው ወጪ ሊመጣብህ፣ የገንዘብ መበተንና በዕዳ ውስጥ መዘፈቅ ሊከሰትብህ ይችላል። ሰባተኛ፣ ቲቪ ወይም ስልክ እያዩ መመገብ። ይህ የኢነርጂ ጥበብ እጅግ የተከለከለ ነው። ትኩረት ሌላ ቦታ ሲሆን የምግቡ የህይወት ኃይል ወደ ሰውነትህ አይገባም። ይልቁንም በቲቪው በሶሻል ሚዲያው የምትመለከተው አሉታዊ ወይም መጥፎ ነገር፣ ዜና ወይም ፊልም ከምግቡ ጋር ወደ ሰውነትህ ይገባል። በሃይማኖታዊ አስተሳሰብም በመታወከ መንፈስ መመገብ ምግቡን ወደ እርግማን ይለውጠዋል ይላሉ። ክፉ መንፈስ፣ ንዴት፣ ቁጣ የክፉ መናፍስት መግቢያ ስለሆነ በዚያ ሁኔታ ሆነ መመገብ መንፈሳዊ ጥቃቱን ወደ ውስጥ እንዲጸርጽ ያደርገዋል። ዘመናዊው የዲጂታል በአሁኑ ዘመን በሶሻል ሚዲያ፣ በኢንስታግራም፣ በቲክቶክ የሚበሉትን ምግብ ፎቶ አንስቶ መልቀቅ ትልቁ የክፉ ዓይን መጋበዣ ሆኗል። በሺዎች የሚቆጠሩ ክፉ ዓይን ያላቸው የራባቸው የሚቀኑ ሰዎች ምግቡን ሲመለከቱ ምግቡ በቁሳዊ ደረጃ ቢበላ መንፈሳዊ በረከቱ ግን ይሞታል። ይህ ለምግብ ፍላጎት መጥፋትና ለተከታታይ የጤና መቃወስ ምክንያትም ሊሆን ይችላል። ስምንተኛ፣ መጸዳጃ ቤት አቅራቢያ መመገብ። መጸዳጃ ቤት ዝቅተኛና ቆሻሻ ኔጌቲቭ ኢነርጂ የሚወገድበት ቦታ እንደመሆኑ እዚያ አካባቢ መመገብ ያንን መጥፎ ኢነርጂ በቀጥታ ወደ ሰውነታችን እንደማስገባት ይቆጠራል። አንዳንድ ሆቴሎች ምግብ ቤታቸውና ማብሰያቸው ከመጸዳጃ ቤት አቅራቢያ ያሉ አሉ። ይህ ዝቅተኛ መናፍስት በአካባቢው ስለሚኖሩ አደገኛና ለክፉ መናፍስት መጋለጥን ያመጣል። ታዲያ ራሳችንን ለመጠበቅ ምን እናድርግ? ምንስ ማድረግ ነው ያለብን? እንዴትስ እንከላከል? አንደኛ፣ በክርስትናና በእስልምና እምነት ሳይጸሉ ወይም የፈጣሪን ስም ሳይጠሩ መመገብ ሰይጣን በምግቡ ላይ እንዲካፈል መንገድ ይከፍታል። ጸሎት ምግቡን ከክፉ መናፍስት ጥበቃ የሚከላከል የእሳት አጥር ያጥርለታል። ስለዚህ ጸልዮ መመገብ ወሳኝ ነው። ሁለተኛ፣
ከተቻለ ፀሐይ ከመጥለቋ በፊት ወይም ፀሐይ ከጠለቀች ባሉት 2 ሰዓታት ብቻ ምግብን ተመግቦ ማጠናቀቅ ይመከራል። ሶስተኛ፣ ከተቻለ ሰዎች በማይበዙበት ወይም በማይተላለፉበት የገበያ ስፍራ መመገብ። አስፈላጊ አይደለም። ምግብን ይዞ ሲጓዙም ሙሉ በሙሉ መሸፈን። የማይታየውን ነገር አትመኘውም የሚል ብሂል አለ። በሰው ፊት መመገብ ካለህ ከመጀመር በፊት ለእንስሳ ወይም ወደ መሬት ትንሽ ቆርሶ መጣል። ያንን የመጀመሪያ ትኩረት ወይም ቅናት ሰብሮ ምግቡን ለመባረክ ይረዳል። ለማይታዩት ወይም ለምድር ኢነርጂ መስጠት የመሬቱን ኢነርጂ ለማስታገስ ይረዳል። በሰው ፊት በልተህ ከተመለስክ ፊትና እጅን በጨው ውሃ መታጠብ የደረሰብን የኢነርጂ ያጸዳል። አራተኛ፣ በግዴታ በጨለማ ቦታ መመገብ ካለብህ ቢያንስ አንድ ሻማ ወይም ትንሽ መብራት ማብራት ጨለማውን መጥፎ ኢነርጂ ወደ ብርሃን መልካም ኢነርጂ ለውጠዋል። በዝምታና በጥንቃቄ መመገብ። ትኩረት ምግቡ ላይ ብቻ ይሁን። ሐሳብ በተበተነ ቁጥር የኢነርጂ ቀዳዳዎች ይፈጠራሉ። ምግብ በሚበሉበት ክፍል ውስጥ ጥቂት የባህር ጨው ማስቀመጥ ክፉ ኃይልና መጥፎ ኢነርጂን የመምጠጥ ወይም ኒውትራላይዝ የማድረግ ብቃት አለው። የተሰነጠቀ ወይም የተሰበረ ሳህን ወይም ብርጭቆ መጠቀም የድህነትና የክፉ ዕድል ኔጌቲቭ ኢነርጂ ምልክት ተደርጎም ይወሰዳል። ምግብ በሚበላበት ጠረጴዛ ላይ መጨቃጨቅ ምግቡን ወደ መርዝ ይቀይረዋል። የምግብ ጠረጴዛ የሰላም ቦታ መሆን አለበት እያልኩ እናንተ በእንደነዚያ ቦታዎች ወይም ጊዜያት ስትበሉ የተለየ ሁኔታና ገጠመኝ እንዲሁም የተሰማችሁ ስሜት ካለ ኮመንት ላይ አጋሩኝ። አመሰግናለሁ። ሰላም ሁኑ።